እንዴት ናችሁ ፋሚሊ? ሳንታ ነኝ። ዛሬ የምናየው 32 ኢንች ስክሪን ሲሆን እንደምታዩት ከላይ ወደ ታች አስምረዋል፣ እናም ጠቆር ብለዋል። እስቲ አብረን ዛሬ እንስራው። እያንዳንዱን ነገር እየለካን አብረን ያለውን ችግር እንለያለን። ብዙ ጊዜ እንደዚህ አይነት ስክሪኖች ዲሲ ቱ ዲሲ ሲበላሽ የሆነ ቮልቴጅ ሲጎል ሳይድ ኮፍ ላይ ይሁን ምን ላይ እና በዛ ምክንያት ነው ብዙ ጊዜ እንደዚህ የሚሆኑት እና እስቲ አብረን ቼክ እናርጋቸው። እንደምታዩት ቮልቴጅ ቼክ እያረኩ ነው ያለሁት። ይኸው ኤቪዲዲ ገብተዋል። እዚህ ጋም ደግሞ እንደምታዩት ቮልቴጆችን እያንዳንዱን እየለካን ቪጂኤቹም 19 ነጥብ ምናምን ይላል። እዚህ ጋር ደግሞ እንደምታዩት ቪጂኤል ነው። እያንዳንዱ ቮልቴጆችን ቼክ ሳረጋቸው አሉ። ስለዚህ ግዴታ እዚህ ጋር የሆነ መስመር የቆረጠ አለ። በበረሮ ምክንያት ሲመጣ በጣም ብዙ በረሮ ነበሩትና በረሮቹን ጠራርገን ከጨረስን በኋላ ነው እንደዚህ ቼክ እያደረግን ያለ ነው። እዚህ ጋር ላሳያችሁ። ብዙ ጊዜ ማይክሮስኮፕ ከሌለ ለመለየቱ በጣም አስቸጋሪ ነውና በተደጋጋሚ እንደዚህ አይነት ችግሮች ስለሚገጥሙ ነው እኔም ያየሁትና እንደምታዩት እዚህ ጋር ያያችሁት የተቆረጠ መስመር አለ። በዚህ መስመር ምክንያት ነውና እንደዚህ የሆነው። ይህንን መስመር ደግሞ እንዴት አድርገን እናስተካክላለን አብረን እናየዋለን። ዳይ ወደ ቪዲዮ ማይክሮስኮፓችንን ዙም እያደረግን በደንብ አድርገን እናየዋለን፣ አብረን እንሰራዋለን። አያችሁት? በእጄ ምልክት እየሰጠሁት ነው ያለሁት። ይሄንን ፍቀን ምን ላይ እንደተቆረጠ አብረን በጋራ እናየዋለን ማለት ነው። ስለዚህ ይመቻችሁ ፋሚሊዎቼ። ቪዲዮ ትንሽ ረዘም ይላል። እንግዲህ ያው ሳይሰለቻችሁ በደንብ ተከታተሉ እስከ መጨረሻ። አንድ ቀን ይጠቅማችኋል። ቴክኒሻን ለሆናችሁ በተለይ በደንብ ይገባችኋል ብዬ ተስፋ አደርጋለሁ። አዲስ ጀማሪ ለሆናችሁም ደግሞ ኮሜንት ላይ ጻፉልኝ፣ ያለውን ነገር እሰራላችኋለሁ። ያው እንደዚህ ነው፣ ቀስ እያለን ላይኖችን እንፈቃቸዋለን። ይሄ እንደዚህ ፍቀን በደንብ ካጸዳነው በኋላ እያንዳንዱ ነገሮች በደንብ ይታያሉ። ጽድት ብለው ፍትው ብለው ይታያል። ያኔ እንግዲህ ጃምፐር አድርገን እንጠቀማለን። ብዙ ጊዜ ጃምፐሮችን ገበያ ላይ ያሉት ትንሽ ይበጠሳሉ። ረጅም መስመር እንትን ስናደርግ አላ የዲቪዲ ሞተር እነሱም ፈታችሁ ብትጠቀሙ የተሻለ ነው። የመቆረጥ እንትኑ በጣም ጠንካራ ነው። ስለዚህ በዚህ አጋጣሚ እሱን እመክራችኋለሁ። ይሄው እንዲህ ከፋቅነው በኋላ እንደዚህ ንጹህ ሆኗል ማለት ነው። ስለዚህ ያያችሁት ነው አይደል ፋሚሊ? አንድ መስመር እስቲ ማይክሮስኮፑን በደንብ ዙም ላድርገውና በተሻለ መጠን ለማሳየት እሞክራለሁ። አያችሁት? ከዚህኛው መስመር ወደዚህኛው መስመር የሚሄድ ቪጂኤል ጎሎት ነበረ እና እንደዚህ አድርገን ሊዳችንን ካደረግን በኋላ በካውያ ቦታውን ሊድ ቀባ እናደርገዋለን። በአይን ለማየት በጣም አስቸጋሪ ነው ይሄንን ለመስፋት። ስለዚህ ፋሚሊዎቼ በዚህ መልክ ነው ስራዎቹን የምንሰራው። እስከ መጨረሻ ተከታተሉት። እንደምታዩት ላይኖቹን በጣም ካጸዳንና ከጠራረግን በኋላ በዚህ መልክ ጃምፐር አድርገን በይደነዋል። አይታችሁታል አይደል? በደንብ መጽዳት አለበት፣ በደንብ መታየት አለበት። ምክንያቱም የሆነ ሾርት ካደረገ ስክሪናችን ሊቃጠል ይችላል። ስለዚህ ሰፍታችሁ ወይም ደግሞ በይዳችሁ ከጨረሳችሁ በኋላ በሞባይል ካሜራ ያደረጋችሁ ዙም አድርጋችሁ ማየት ትችላላችሁ። ማይክሮስኮፕ ላይ የላችሁ ማለት ነው።
ዩቲዩብ አካውንቴን ሰብስክራይብ እያደረጋችሁ ሌላ ቪዲዮ እንዲደርሳችሁ የደወል ምልክቷን መጫን እንዳትረሱ። ይመቻችሁ።